ኢትዮጵያ ማለት ምን ማለት ነው? ኢትዮጵያ ማለት የሱባ ቋንቋ ሲሆን ኢት ማለት ስጦታ እግዚአብሔር ማለት ሲሆን ጵያ ማለት ደግሞ ቢጫ ወርቅ ማለት ነው። ያ እንዳመልካች ነው። በአጠቃላይ ኢትዮጵያ ማለት ለእግዚአብሔር የሚሰጥ ቢጫ ወርቅ ስጦታ ማለት ነው። የተለመዱት ነጮች ደግሞ የኛን ታሪክ ማበላሸት ልምዳቸው ነውና የተቃጠለ ፊት ብለው ይተረጉሙታል። ኢትዮጵያ በተለያዩ ዘመናት የተለያዩ ስሞች ነበሯት። ከነዚህም ውስጥ ከ3000 እስከ 1000 ባሉት ዓመታት ግብጾች በሐውልት ፓፒረስ ወይም ብልጥ ብራና ጽሑፋቸው ላይ እንደ ጽሑፍ የኩሽ ሀገር ይሏታል። በተጨማሪም ፑንት ወይም ፑንት ይሏታል። ቶኔቶርም ይሏት ነበር። ቶኔቶር ማለት የአምላክ ሀገር ይሏታል። ግሪኮች ለኢትዮጵያውያን የሰጧት ስም ስንመለከት አይቶ ይሏታል። አይቶ ማለት ጠይም ጠቆር ያለ በፀሐይ የተቃጠለ ፊት ይሏታል። የሰው ዘር ቀለምን ተከትሎ በሶስት ይከፈላል። አንደኛው ኮኪዥን ወይም ነጭ ይባላል። በሁለተኛ ደረጃ የምናየው ኔግሮይድ ወይም ጥቁር ይባላል። በሶስተኛ ደረጃ ላይ የምናየው ሞንጎሎይድ ወይም ቢጫ ተብለው በሶስት ይከፈላሉ። የካም ኔግሮይድ፣ የሴም ማንጎሎይድ፣ የያፌት ኮኪዥን ሲሆኑ በዚህ የካምና የሴም ሲደባለቁ ጠይም ወይም ጸይም ይሰጣል ይላሉ።